እኔ አፈር በልቻለሁ፣ በጣም አድርጌ በልቻለሁ። እስኪ በቃ ድረስ ነው የበላሁት። ኤቨን ማለት ነው ያልበላሁት ራሱ ከመብላቴ ውጭ ያለው የሰማይና የምድር ልዩነታችን ይናንች በምንም አንገናኝም። አረ ሄለን አጀማመራችንም እኮ አይገናኝም። የተወሰነው ተወስዶ የቀረው ራሱ ያንቺንና አንቺ መሰረት 10 ጌመሮች እጥፍ ነው የሚመጣችሁ። ማንም ያውቃል። የተወሰነው ተወስዶ ቀሪው ማለት ነው እንደኔ ነው። ስሚ 41 ላይ ብለኝ ባዶ ቀርሽ ግን እጅ ላለመስጠት የምትጨረጨሩ ነገር ሰወድ ባንካችን ቼክ ቢደረግ ከአንቺ ላይ የኔ ይበልጣል። ኔ ቆንጆ ያለን ንብረታችን የምንጠቀመው በጣም ዋንተር ደረጃችን ራሱ ነገር እኮ አይረሳም። ቢረሳ እሱ ይረሳል። ቆንጆ አንድ ጊፍተር ብቻ ይዘሽ ቁልጭ አይደለም ጊፍት ለኔ ማለት ነው። አስደብርሻለሁ እና ልጅን አስደብርሻለሁ። ዲቦዬ እኔም ልሄድብሽ ካልኩሽ አስደብርሻለሁ። እኔ በጣም አስደብርሻለሁ። ልዘርዝርልሽ እንደ ጊፍተሮች ስንት ሌብል ገብተው ነው ጭንቅላት ማለት ነው። ቁጭ ብለሽ እኮ ማለት ነው ቁጭ ብለሽ ነው ታፕታፕ እያደረግሽ ላይ እና ጊፍተር እየላኩልሽ ነው ደግሞ ያስለጠንኩሽ እና ደግሞ በእኔ ደረጃ ስደርሽ ብቻ ነው አንቺ ጋር ማውራት። ለጊዜው ደረጃ አይደለሽም ወጥቻለሁ ትንሽ በቃ ወጥን ከዚህ ጉድ ሁሉም ዝም አሉኝ። ሁሉም ሰው ከዳ አይለ ለምን ትወጣለች? ሞታት እኮ አይለ ለምን ትወጣለች? ሞታት እኮ ባክሽን ለምረምተዋት ኮተታ በእናታችሁ ብቻዬን ቀሩ ያለኝ እንዳለ ባዶ ቀሩ እንዳላለች አይሄለን እንደው ያም ጊዜ ተረሳ። እግዚአብሔር እውነት ምን ይሳናል? ተረሳ። ያም ጊዜ ተረሳ። የራሷን ጊፍት በራሷ ሰው አማካኝነት የምታሰጥ ሴትዮ ደግሞ ታወራለች። እኛስ እኮ የሰው ጊፍት እኮ ነው። ሀይ ማረገቢያ እንዴት ነህ? ውለታ ቢስ አበደች እኮ እግዚአብሔርን አዋርዳታለሁ። አንኳ ማትቀመጥ ሆነ ያ ጊዜ የለቅሶም ጊዜ ተረስቶ